የጌታ ሰላምና ጸጋ ይብዛላችሁ በዓለም ዙሪያ የምትገኙ ቅዱሳን በሙሉ። እኔ ታችሁ ሚሽነሪ ኦፕስ ያስራት እባላለሁ። እንግዲህ ዛሬ የምገኘው በደቡብ ኦሞ ዞን በኛንጋቶም ወረዳ በኮፒሪያ ቀበሌ ውስጥ ነው። እግዚአብሔር ብዙ ረድቶኛል። እንግዲህ የቤተክርስቲያን ግንባታ ላይ እንዳለው ብዙዎቻችሁን ተናግሬያችሁ በምትችሉት እየደገፋችሁኝ አብረን እየሰራን ነው። ስለዚህ እግዚአብሔር ይባርካችሁ። ዘመናችሁ የእናንተ የሆነ ሁሉ ይባረክ። ትዳራችሁ፣ ቢዝነሳችሁ፣ ያላችሁ ነገር ሁሉ ይባረክ ማለት ወዳለሁ። እውነት ለመናገር በተለያየ መንገድ ከጎን የሆናችሁ ፍቅራችሁን የምታሳዩኝ ሁሉ ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ተባረኩልኝ፣ ክበሩልኝ ማለት ወዳለሁ። እንግዲህ እግዚአብሔር ዛሬም ረድቶናል። ቤተክርስቲያኑን ሰርተን ውሃ ልክ አስገብተን እንደዚሁም ደግሞ አሁን ባርካችሁ ስለምትደግፉኝ፣ ስለምትጸልዩልኝ እንደዚሁም ደግሞ በምትችሉት ሁሉ ከጎኔ ስላላችሁ ጌታ ያክብራችሁ። እንግዲህ አብዛኞቻችሁ እንደምታውቁት ባለፈው እንዳሳያችሁ በእንደዚህ አይነት ሮቶ ነው ማለት ነው ውሃ ገዝተን ከጋንጋቲን ስራ እየሰራን ያለ ነው ከምርቅ ሰዓት ጀምሮ አሁንም ቀጥለናል። ስለዚህ የምትችሉትን አድርጋችሁ ውሃ በመግዛት አሸዋ በመግዛት ሲሚንቶ በመግዛት ድንጋይ በመግዛት የተለያየ ነገር በማድረግ ግብአቶችን በማቅረብ አብረን ወንጌል እንድንሰራ ይህን ቤተክርስቲያን አብረን እንድንገነባ በጌታ ፍቅር አበረታታችኋለሁ። እንደዚሁም በተለያየ ዓለማት ያላችሁ እንድትጸልዩልኝ እንድታበረታቱኝ በጌታ ፍቅር ጠይቃችኋለሁ። ይህንም ስለምታረጉ ጌታ ይባርካችሁ። ዘመናችሁ የእናንተ የሆነ ሁሉ ይባረክ። ይህን ቪዲዮ እንኳን ሼር እንድታረጉ አበረታታችኋለሁ። ሻሎም